አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? አለሁላችሁ ከኔ ጋር ሁሉ ሰላም ነው። ዛሬም ይኸው መጋረጃ ይዤላችሁ ቀርቤ ያለው ማለት ነው። ሰሞኑን ቢዚ ስለሆንኩኝ ቪዲዮ እንኳን ለመልቀቅ አልተመቸኝም እና አያምርም። ይሄንን መጋረጃ ሰርቸው ይሄንን በጣም ወድጄዋለሁ ማለት ነው። ይሄ የራሳቸው የባለቤቶቹ ምርጫ ነው። ይሄም ከዚህ ነው የታዘዝኩት። ምንድን ከለር ነው የሚባለው? የሆነ ትንሽ ወደ አረንጓዴ ወሰድ ያደረገው ነገር ነውና ማሻላ ተባረክ ረህማን። መጋረጃ ኢትዮጵያ ላይ ይበልጣል እላችሁ ፈልጋለሁ። በጣም ይበልጣል የኢትዮጵያ መጋረጃ እና እንደዚህ ያምራል። እንደውም ላይቭ ላይ ገባ ብዬ አሳይቻችሁ ነበረ እና ምንድን ነበር ደግሞ ይሄ መጋረጃ ያስቸገረኝ የሚቃጠል ነበር። ከማንኛውም መስኮት ረዘም ያለ ነበርና ከላይ እንደምታዩት እንደዚህ ቀጣልንላቸው። እቺ 30 ሴንቲሜትር ጨምሪልኝ ቀጥይልኝ ብለውኝ ርዝመቱን ልነግራችሁ አልችልም። ከታች ቋጥሬው ነው በጣም ረዝሞ ማለት ነው። መስኮታቸው በጣም ረጅም ነበርና መጋረጃም እንደዚህ ለረጃጅም መስኮት ተቀጥሎ ይሰራሉ ስላላችሁኝ ላሳያችሁ ብዬ ነው። በጣም የሚያምር መጋረጃ ነው እላችኋለሁ። ኖርማል የማንኛውም ፍሬንች 280 እና 90 ነው እኛ ጋር መጋረጃ የፋብሪካው ማለት ነው። ግን ተቀጥሎ መሰራት ይቻላል። ቀጥዬ ከላይ ቀጠልኩት ከታች እንዳይታይ እግሩ ላይ በራሱ ዲዛይን እንዲሆን ማለት ነው። ይሄንን ላሳያችሁ ብዬ ነው እና በጣም ያምራል ወላሂ እንዴት እንደሚያምር ከማንኛውም ነገር ጋር ይሄዳል። ከማንኛውም ትራስ ልብስ ጋር ሆነ መጅልስ ጋር ማለት ነው። ኳሊቲ በከፋይ ይባላል። ይሄም ትላንትና ባሳዩዋችሁ 4 በ5 ነው ስፋቱ። ወደ ታች ግን ከ3 ሜትር በላይ ማለት ነው ቁመቱ 3 ሜትር ከ30 ሴንቲ ቁመቱ ማለት ነው። ተቀጥሎ ይሰራል ወይ ለረጃጅም መስኮት በጣም ፍሬንች የምትሉኝ? አዎ ተቀጥሎ ይሰራል። ይሄ ከላይ የቀጠልኩት ነው እማሳያችሁ እና ይሄንን የጠየቃችሁኝ ልጆች ስላላችሁ ነው በዛውም የሰራሁትን ላሳያችሁ ብዬ ነው። ማሻላ እንዴት እንደወደድኩት የባለቤቶቹ ምርጫ ነው፣ ግን ያምራል። በጣም ነው የሚያምረው ልላችሁ ፈልጌ ነው። እና እንዴት ናችሁ? ደህና ናችሁ? አሁን ይሄ የተሰራላቸው ዋጋው 8500 ነው። አሁን ግን በዚህ ዋጋ ጨምሯል በጣም 8500 ብር ነበር ይሄ የተሰራው። እና መጋረጃ የምር ይዛችሁ አትንጡ ከአረብ ሀገር። እዚህ ያለው ቁመቱ ስፋቱ በራሳችሁ ትእዛዝ በምትፈልጉት ማለት ነው። እንዴት እንደሚያምር ወላሂ በፈለጋችሁት በቃ እስከፈለጋችሁት ድረስ እንሰራላችኋለን። ኸይሩን ሁላ ተመኘሁላችሁ።